ዋው ዋው ስናምር ይሁን እስቲ አናምራ። ዋው እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አገር ውጭም በሀገር ውስጥም ያላችሁ ኢትዮጵያን እኔ ደህና ነኝ፣ እናንተም ደህና እንደሆናችሁ ተስፋ አለኝ። በነገራችን ላይ ለምንድን ነው ግን አይከፈልበትም እኮ። ምን አለበት ሰብስክራይብ ብታረጉልን? እኛ ኢትዮጵያን እኮ እንግዳ ሲመጣ ከወንበር ተነስተን የምናስቀምጥ ሰው ነን። ኦኬ ለራሳችን መሬት ተኝተን እንግዳ የምናስተኛ ሰዎች ነን። እናንተ ግን ሰብስክራይብ በጣታችሁ ብቻ በአንድ ጣታችሁ ጠቅ አድርጋችሁ ሰብስክራይብ ለማድረግ ለምን እንደከበዳችሁ አላቅም። አበረታቱኝ፣ አገር አስለምዱኝ ብዬ ሞራል ስጡኝ ብዬ ስላችሁ እናንተ በዛው ተኛችሁ። ለምን እንደሆነ ባላቅም ሸዋይዳ ወላ አረ ሂዱ ያላ ሌትስ ጎ። ሰው ሰብስክራይብ ያው ሰብስክራይብ እያደረጋችሁ አበረታቱኝ ብዬ እጠይቃችኋለሁ። ዛሬ በአማርኛ መጥቻለሁ። ከዚህ ፊት ያው 1-3 ቪዲዮ ለቅቄያለሁ በኦሮምኛ። ባታዩ ሰብስክራይብ ባታረጉ ለቅቄያለሁ፣ ግን እናንተ አላያችሁም። ሰብስክራይብ ብታረጉ ያው ስታይ ነው ሰብስክራይብ ብታረጉ በዛው የምታስታውሱ ማለት ነው። ግን ይህም እናንተ እሱንም አላረጋችሁም። ምንም ማየት አይደለም እንግዲህ የወደፊቱ ይበልጣል። ተስፋ አለኝ ሰብስክራይብ እንደምታረጉ፣ ላይክ እንደምታረጉ፣ እንደምታበረታቱኝ ተስፋ አለኝ። እናንተ ካላበረታታችሁን እናንተ አይዟችሁ ትችላላችሁ። ያው ቪዲዮ ትክክልም ባይሆን አወራራችን ትክክልም ባይሆን ባይጥማችሁም ብቻ ለሰው ሞራል ብትሰጡ ያኔ ዋው እንደዛ ከሆነማ ጠንክሬ መስራት አለብኝ ብዬ እኔም እጠነክራለሁ ማለት ነው። እናንተ ግን እንደዚህ የሆነ በቃ እኔ እንጃ በጣም ነው የሚከብደው። እኔ ምንም አይመስለኝም እውነት አማርያን የአገራችን አልልም፣ ሌላ ዜጋም አልልም። ግን የሆነ ቪዲዮ ገብቼ ካየው ሰብስክራይብ አደርጋለሁ እውነት ለመናገር እና እባካችሁ እንድለምድ እንዲበረታታ ሞራል ስጦኝ ሰብስክራይብ ያርጉልኝ። ያው አዲስ ስትሆኑ የምታወሩትም ሁሉም ነገር ይጠፋል። ግን እያደር እየለመሽ ሁሉም ነገር በቃ የተስተካከለ ይሄዳል። በአንድ የሚሆን ነገር የለም እና አበረታቱኝ እላለሁ። በዚህ አጋጣሚ ዛሬ በአማርኛ ያወራሁት ለምን እንደሆነ ታውቃላችሁ? ለውድ ጓደኞቼ፣ ለስደት ጓደኞቼ ለነሱ ስል ነው። ለመሰላችሁ እነሱ ያው እዚህ ላይ የምታዩት ፎቶ ከላይ የምታዩት ፎቶ ጓደኞቼ ናቸው፣ የስደት ጓደኞቼ ናቸው። ሁሉም ኦሮምኛ አይችሉም፣ አማርኛ ነው የሚችሉት። ለነሱ ስል ግዴታ ሆነብኝ ማለት ነው። እና ለማንኛውም ችግር የለም። ቋንቋ ሁሉ ለሁሉም ጥሩ ነው። ኦሮምኛም ሆነ አማርኛም ያው የብሔር ብሔረሰብ ቋንቋ ስለሆነ እኔ በሁለቱም ይሰራለሁ፣ ችግር የለብኝም ማለት ነው። ለማንኛውም ወደ ሀሳቤ ስገባ ማለት ነው እነዚህ የምታዩ ውድ ጓደኞቼ፣ ውድ ህንቁ ኢትዮጵያን የስደት ጓደኞቼ ናቸው። ቤሩት አብረን ብዙ ነገር፣ ብዙ ስቃይ፣ ብዙ መከራ፣ ብዙ ደስታ ያሳለፍን ጓደኞቼ ናቸው። ግን ዛሬ ላይ ማናቸውም የሉም። ለመናገር ማናቸውም የት እንዳለው ራሱ አላቃቸውም። በዚህ አጋጣሚ አንድ እኛ የምትሰበስበን እንደ እናት፣ እንደ እህት፣ እንደ አባት፣ እንደ ጓደኛ፣ እንደ ማንኛውም ሆና የሰበሰበችኝ ሳምሪ ትባላለች። በዚህ አጋጣሚ በጣም ነው የምወዳት፣ በጣም ነው የማከብራት። ከሷ ጋር ከ4 ዓመት በፊት እናወራ ነበረ። ያው በዛ ከ4 ዓመት በፊት ሰርጌ ላይ ራሱ ጠርቻት አልመጣችም። ስናወራ በአጋጣሚ እኔም ስልክ ቁጥር ቀየርኩ፣ ስልክ ቁጥሯም ጠፋብኝ። በእርግጥ ሌሎቹ ደግሞ ከስደት እንደተመለስኩ አላገኘኋቸውም። ተለያየን በቃ። ያው እነሱ የት እንዳሉ ኢትዮጵያ የሆኑ ሌላ ሀገር የሆኑ አላቅም። እሷ ግን ሳምሪ የሚሏቸው ኢትዮጵያ እንዳለች ነው የማውቀው። እንደወለደች ትዳር እንዳላት አውቃለሁ። በዚህ አጋጣሚ እነሱን ባገኛቸው ውድ ጓደኞቼ አንድ ቀን ያው ሰብስክራይብ ከፍ ስል ቪዲዮቼ በስርዓት ሲታዩ እንደምታዩ ተስፋ አለኝ፣ ይሄን ቪዲዮ ማለት ነው። እና እባካችሁ ያኔ ቢያንስ በአካል ባንገናኝም ብንደዋወል ብንጠያየቅ ደስ ይለኛል። እኔ እውነት ለመናገር በፊት ማለት ነው ያው ስደት ላይ ስንሰባሰብ ኢትዮጵያም ገብተን ምንሰባሰብ ይመስለኝ ነበር፣ እውነት ለመናገር ማለት ነው። እኔ ቤሩት ብዙ ችግር አሳልፍ ያለው ብዙ ችግር ሳሳልፍ ግን እነሱ ከጎኔ ነበሩ። እቺ በተለይ ሳምሪ ስላችሁ ከጎኔ ነበረች በጣም በሁሉም ነገር።
ኢፊን አባቴ ሞቶ እሷ ነበረች ያረዳችኝ ቤሩት እያለሁ እንደ እናት እንደ አባት እንደ ሁሉም እንደ ጓደኛ ሆና ጠፍቼ ነበረ የሚሰራ ከስራ ቦታ ጠራችኝ። ጓደኞች አሰበሰበችኝ። በስራ ስርዓት ቁጭ አድርጋ ሁሉም ነገር አዘጋጅታ የአባቴን መርዶ አረዳችኝ ማለት ነው። በጣም ጥሩ ልጅ ነበረች። እውነት በጣም ከልቤ ነበረ የሚወዳት። እኔ እንደዛ እንደምወዳት ኢትዮጵያን ብንገናኝ ኢትዮጵያን ብንጠየቅ ደስ ይለኝ ነበረ። ግን ሁሉም ተበታተኑ። ለምን እንደሆነ ባላቅም ያኔ ሁሉም በህይወት እንዳሉም ተስፋ አለኝ። የት እንዳሉ ባላቅም ግን እባካችሁ ውድ ጓደኞቼ፣ የስደት ጓደኞቼ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንድ ቀን ይሄ ቪዲዮ ስታዩ ቢያንስ ስልክ ቁጥራችሁ ስጡኝና እንደዋወል። በአካልም መገናኘት ባንችል በአካላን ደግሞ ብንገናኝ ምንም አይደለም። ያው ርቀት አይገድብም ይባላል። ዋና ነገር በልብ ውስጥ መተሳሰብና ፍቅር ነው። እኔ ካላችሁበት አንድ ቀን ይሄን ቪዲዮ ሲሰሙና ስታዩ ስልክ ቁጥራችሁ እንደምትልኩልኝ እንደምታዋሩ ተስፋ አለኝ። ባወራችሁ ባገኛችሁ ደስ ይለኛል፣ በእኔ በኩል ማለት ነው። ሁላችሁም በጣም ነው የምወዳችሁ። እኔ ከኔ ጋር ብዙ ስቃይ አሳልፋችኋል፣ ብዙ ሆናችኋል፣ ከኔ ጋር ብዙ ቆማችኋል። ስራ ባጣው ጊዜ አይዞሽ ይሄም ያልፋል ብላችሁ ከኔ ጋር ቆማችኋል። ብዙ ነገር ሆኛለሁ። አደጋ ሁሉ ደርሶብኝ ነበረ እዛ ስደት አለው። በእርግጥ የህይወት ታሪኬ አንድ ቀን አመጣለሁ። ያ ቀን ደግሞ እናንተ ስታበረታቱኝና ሰብስክራይብ ቢያንስ 20 ሺህ ስታስገቡኝ ነው የህይወት ታሪኬ መናገር የሚፈልገው ማለት ነው። ያኔ ሁሉም ሰው በስርዓት እንዲሰማ ከጠዋት ጀምሮ ከልጅነቴ ጀምሮ እስከ ዛሬ ያለውበትን ሁኔታ አንድ ቀን እነግራችኋለሁ የህይወት ታሪኬ ማለት ነው። እና በዚህ አጋጣሚ እዛ ቤሩት እያለሁ ብዙ አደጋም ደርሶብኛል፣ ብዙ ሆኛለሁ። በአደጋ ሰዓት ደግሞ ያቺ ሳምሪ ምላችሁ በአጋጣሚ እሷ ተሳፍራ ነበረች። ማርቲ የምትባል የደቡብ ልጅ ነበረች። እሷ ፍቅር ነች በጣም እውነት። የደቡብ ሰዎች በዚህ አጋጣሚ በጣም ፍቅር ናቸው። በጣም ነው የምወዳት እሷን እውነት። እሷ በነገራችን ላይ ብዙ ጊዜ እንደዋወል ነበረ። ወንድሜ የራሱ ወዷት አገባታለሁ ምናምን እያለ ብቻ ጠፋችብኝ። እሷንም ባገኘ ደስ ይለኛል። እና እሷ በጣም ከኔ ጋር ተሰቃይታ ነበረ እውነት። ስራ ትቼ ያው አደጋ ሲደርስብኝ ቤት ነበረ የምተኛው። ያው ታውቃላችሁ ስደት ላይ ስትሆኑ ስጠፉ ወረቀት ካሌላችሁ ማንም አይጠይቃችሁም። ብትሞቱ ሞታችሁ በዛ ነው የሚቀሩት ማለት ነው። እና እሷ ግን ስራ እየሰራች እኔን እያንከባከበች ብቻ ምን ልበላችሁ ለ2 ወር በላይ ነው እሷ ተሸክመኝ ምናምን ያስታመመችኝ ከጎኔ የቆመችው ማለት ነው። እና እኔ አሁን ግን እውነት ለመናገር ከቤሩት ከወጣው በኋላ ወደ ዱባይ ሲመጣ እኔ እንጃ በቃ ጓደኞች ከሰው ጋር መቀራረብ ራሱ አልፈልግም። ምክንያቱም በቃ ስደት ላይ ትተዋወቃላችሁ፣ ታወራላችሁ የልባችሁን ጭንቀታችሁ ሁሉ ነገር። በኋላ ግን ኢትዮጵያ ስትሄዱ አትገናኙም። ስለዚህ በቃ አሁን በቃ ውስጤ እነዛ ብቻ ስላሉ ለሰው ውስጤ እንትን አይደለም፣ ክፍት አይደለም። ምክንያቱም እዚህ ታውቀን እዚህ አብረን ብዙ ነገር አሳልፈን ኢትዮጵያ ሄደን ማንጠያየቅ ከሆነ ምን ይሰራል ጓደኝነት? እና እንደዛ ነው እላችኋለሁ። በዚህ አጋጣሚ ግን እነሱ መቼም ከጭንቅላት የማይጠፉም ከአሚሮ የማይጠፉም። ከነሱ በፊትም ሌላ ልጅ አብረን የሰራ ነው አንድ ቤት ነበረች፣ እሷም ያጠፋች። እኔ እንጃ በአጠቃላይ ብቻ ስደት ላይ ስትኖሩ ትገናኛላችሁ፣ ትተዋወቃላችሁ፣ አብራችሁ ብዙ ነገር ታሳልፋላችሁ፣ ደስታም መከራም ሁሉም ነገር። ግን ኢትዮጵያ ስንሄድ አንገናኝም፣ ለምን እንደሆነ ባላቅም። እና ኢትዮጵያ ስንሄድም ብንገናኝ ጥሩ ነው፣ ብንጠያየቅ ጥሩ ነው። እና እንደዛ ነው የምላችሁ ወዶቼ። በዚህ አጋጣሚ ልጅ መጥቶብኛል። አሁን ይጨዋል፣ እሱ ከጨው ደግሞ ያው ቪዲዮ ያይሰማችሁ ብዬ ነው እዚህ ጋር። እና እንደዛ ነው እላችኋለሁ ውዶቼ። እባካችሁ ውድ ኢትዮጵያን፣ እንቁ ኢትዮጵያን የሚወዳችሁ የምትወዱኝ የማከብራችሁ ሰብስክራይብ አርጉልኝ፣ አበረታቱልኝ፣ ላይክ አርጉልኝ እባካችሁ። ፍቅራችሁን አንድነታችሁን አሳዩኝ እስቲ። በስ እና በስ እንዴ ልትበላኝ ነው? በስ ኦኬ ከላስ ኦኬ በስ ሹት ባ
تطلع فوق لا اوكي بخلي صوت تطلع يلا ودوቼ እንግዲህ በጣም ወዳችሁ በጣም ማከብራችሁ ልጅ እያለቀሰብኝ ነው እና ሰብስክራይብ አድርጉኝ አበረታቱኝ እላችኋለሁ ሰላም አሉ ወዳችኋለሁ ኢትዮጵያ ለዘላለም ትኖር ባይ